ሁላችሁም እንደሰማችሁ አዶናይ ላይ የአንፎሎ ቻሌንጅ እንደተጀመረ ሁላችንም እናውቃለን እና ለምንድነው በምንስ ጉዳይ ነው የሚለው ነገር አብረን ምን ይሆናል ማለት ነው። የትም እንዳትሄዱ ተከታተሉ እስከመጨረሻው። ምክር ልሰጣችሁ ፈልጌ ነው። ዝናብ ይመታል ከዛ ደግሞ ያቋርጣል። የሚቆይ ነገር የለም ልላችሁ ፈልጌ ነው። ሰው ይወዳችኋል፣ ይጠላችኋል፣ ያከብራችኋል፣ ይንቃችኋል፣ ከፍ ያረጋችኋል፣ ዝቅ ያረጋችኋል። ይህ ደግሞ ህይወት ይባላል ጋይስ። እዚህ ዓለም ላይ የሚቆይ ነገር የለም። ልክ እንደዚህ ዝናብ ሁሉም ነገር ጊዜያዊ ነው፣ መጥፋቱም አይቀርም። እኔ ያስገረመኝ እንግዲህ እዚህ ጋር ኮሜንቶቹ ናቸው እንዳለ አንፎሎ ነው የሚሉት። አንፎሎ ቻሌንጅ ጀመረ፣ አንፎሎ ቻሌንጅ ነው የሚሉት። ይሄም ለምንድን ነው ብዬ ሰርች ባረኩት መሰረት አክሱም ላይ ለተገደሉ ወገኖች ለምንድን ነው ቪዲዮ ያልሰራው ሙስሊሞች በሚል ነገር ነው አንፎሎ እያሉ ያሉት። እናም አዶናይም ደግሞ መልስ ሰጥቶበታል። እሱን አይተን እንመለሳለን። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ አድርጉ። እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ፣ ዋሽተህናል የሚሉ ሰዎች አሉ፣ ለምን አዳላህ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድን ነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎች መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድን ነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት ከአብዛኛው ጊዜ ከ500,000 ቪው በላይ አለኝ፣ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በእኔ ሲናደዱ ካለኝ እይታ አንፃር ካለኝ ታዋቂነት አንፃር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱ ጋር ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታውቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል የማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎች ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተህ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። and I think ስህተቱ እዚህ ጋር ነው ያለው። ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። like ታውቁታላችሁ እኔ ሃይማኖት ውስጥ እንደማልገባ፣ ታውቁታላችሁ ፖለቲካ ውስጥ እንደማልገባ፣ አልፈልገውም ያ ህይወት። ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው እኔ ራሴ እዛ መሃል ላይ ካስገባውኝ? ተረዳችሁ? የለኝም ጊዜ። የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜ የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው
26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ፣ ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱ እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል፣ ችግር የለውም። ለምን ትዕግስት አልኖራችሁም? እኔ ጋር ሲሆን ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑም፣ ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን፣ እኔም ተረድቼ ቁጭ እላለሁ ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ እችላለሁ? 10-100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ የማደርጋቸው ስራዎች አሉ። የማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁኝ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮም አልሰራችሁም። ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ፣ አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ እንደሰማችሁት ነው። እኔ ደግሞ ለእናንተ ጠይቃችሁ አንድ ጥያቄ ያለኝ፣ ዛሬ ቲክቶክ ላይ አዶናይ በምናቅበት ጊዜ ሃይማኖት በዘር መገባ አይተነው አናቅም ሁላችንም። አሁን ላይ እንደምናውቀው ስራ በጣም በዝቶበታል። ብዙ ልጆችም በስሩ አሉ፣ የሚያሳድጋቸው የተዳደራቸው ልጆች ብለው የያዛቸው ልጆች አሉ። እነሱ ያስተዳደረ ብዙ ነገር አለበት። አሁን ላይ ዱባይ ነው ያለው፣ እሱም አልጎሪዝም የተቀይሯል ቲክቶክ ላይ ብሏል። ይህም ትልቅ የሆነ ማስረጃ ነው ማለት ነው። ይሄ ልጅ ምንም የሚያውቀው ነገር የለም። ስለዚህ አንፎሎ ቻሌንጅ ማድረጉ ማስጀመሩ ምንም ይጠቅማል ብዬ በራሴ አላስብም ማለት ነው። እሱን ለመጣልና እሱን ለዝቅ ለማድረግ ከመሞከር ባሻገር ምንም አይነት ጥቅም የለውም። ምክንያቱም ይሄ ልጅ እንደዚህ ነገር ውስጥ እንደማይገባ ውስጣቸውም ያውቀዋል። ሁላችንም ውስጣችንም ያውቀዋል፣ የምናውቀው ነገር ነው። ስለዚህ እሱን ለመጣል ከመሞከር ይልቅ ቀስ አድርጎ ነግሮ ለአክሱም ለተጎዱ ወገኖቻችን ወይ እንደዚህ ሎን ወገኖቻችን ስራልን ብንለው የሚሰራው ይሆናል ማለት ነው። አንፎሎ ቻሌንጅ ማስጀመሩ ምንም ጥቅም የለውም ብዬ ነው ማስበው። እስቲ እዚህ ጋር ደግሞ አንድ የሚናገር ሰው አለ፣ በአዶናይ ተቃራኒ ሆኖ እሱን አይተን እንመለሳለን። አሁን የሰራኸውን ቪዲዮ አሁን ከ15 ደቂቃ በፊት የሰራኸውን ቪዲዮ አይቼዋለሁና ሰው ይወዳችኋል፣ ሰው ይጠላችኋል፣ ለሁሉም ጊዜ አለው፣ ዝናብ ደግሞ ቢዘንብም ያባራል ምናምን ነገር ያልከው እንዳለ አሁን ሰሞኑን እኛ በሰራናቸው ቪዲዮዎች አክሱምን ለምን ስለ አክሱም አልተናገርክም ምናምን ብለን በሰራናቸው ቪዲዮዎች ነው ይሄ ሁሉ ቅኔ የምታወራው ማለት ነው። ምን እንደዚህ ሰው ይወዳችኋል፣ አንዴ ይጠላችኋል፣ አንዴ ቢከፋው ምናምን አስባለ። ይህን ሁሉ መዘዝ ውስጥ ከመግባት እኮ በጣም ቀላል ነው። እንደኔ ስልክህን ይዘህ ቪዲዮን ጫነ ብለህ እኔ ደግሞ ለአንተ አንድ የምነግርህ ነገር ቢኖር ማለት ነው አዶናይ ስለ አክሱም ቪዲዮ አልሰራም አይደለ? በቃ አንተ ለምን አታሰራም? ሌሎች የሙስሊም ቲክቶከሮች ይሉም ለምን እነሱ አይሰሩ? ለምን እሱ አተነሱን አልተናገርካችሁ? ገባር ላይ አዶናይ ግዴታ አይደለም። ለምን እሱ ስላልሰራ እሱን ከመናገር ይልቅ ከመምከር ይልቅ ለምን አንፎሎ ቻሌንጅ ማስጀመሩ አስፈለገ? እሱን ለመጣለን በዚህ ልክ ትሄዳለህ አንተስ ብትሆን? አያር ይሄ ነው ትልቁ የኛ ችግራችን ማለት ነው። ገባችሁ አይደለ? አንድ ስህተት ሲገኝ እስከዛሬ ያደረጋቸውን ነገሮች ወደ ኋላ ዘንግቶ አንፎሎ ቻሌንጅ እና እሱ እንዲወድቅ ማድረጉ ምን አስፈለገ? አዶናይ እስከዚህ በፊት የሰራው ነገር የለም? ለሙስሊም ወገኖቻችን ያደረገው ነገር የለም? ደጉን ጊዜ መርሳቱ በቃ በጣም ሰላም። ይሄን ጊዜ ተረሳውና ያቺን ሞመንት ብቻ ታስታውሳት። ያን ያስከፋኝ ብቻ በቃ ያን ሁሉ ጊዜ ምናምን በቃ የዛሬ ቪዲዮ ይመስል ነበረ። እናንተ ስም ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ እና ሰብስክራይብ ደግሞ ማድረግ እንዳይረሳ። ደህና ሁኑ።